ሚካኤል ስዩም ሊቀ መላእክት። አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለው። ሮጠ፣ ተመረኮዘ፣ ወደቀ። እንዲህ አብርሃምን እንደዚሁ ታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ነው። ረጅም ዓመት የኖረ እንግዳ ለመቀበል ያለው ፍጥነት አይገርማችሁም? እየሮጠ ሄዶ ከእግራቸው ተደፋ ባልበላ አንጀቱ። ጌቶቼ በፊታችሁ ሞገስን አግኝቼ እኮ እባካችሁ አትለፉኛል። አይገርምም? ትልቅ ጸሎት እኮ ነው እግዚአብሔርን አትለፈኝ ማለት። እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመን ቦታው የሱ እንደሆነ ካወቅን የመምሬ አድባር ዛፍ ስር የተገለጠው እግዚአብሔር ዛሬ በዛፉ አምሳል በሆነች በቤተ ክርስቲያን እንደሚመጣ እንደሚወርድ ካወቅን ምንም በጸለይ ቢከብደን እኮ አትለፈኝ ማለት አንድ ጸሎት እኮ ነው። አትለፉኝ ሞገስ አግኝቼ እኮ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን። ለእግራችሁ ውሃ ላምጣል ልጠባችኋል። እሺ እንደወደድክ አርጋሉት። አብርሃም ውሃ አምጥቶ አጠበ። አብርሃም አይገርምም? የሐዋርያትን እግር ዝቅ ብሎ ያጠበውን የሱን እግር ነው ያጠበው። የደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። ምን አይነት መታደል እንደሆነ አስቡት። አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጠ ለሚስቱ ነገራት። እባክሽ በሶስት መስፈሪያ ዱቄት ሰልቂና አንድን ጎቻ ጋግሪላቸዋል። ሶስቱን ጎቻ አንድ መሆኑ እውነት ነው፣ የሚስጥረ ሥላሴ ትምህርት ነው። ሶስት ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? ሶስት ስለሆኑ እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስበህ አምጣና አርደህ አቅርብላቸዋል። ታረደ፣ ቀረበላቸው። ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተ ክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ሰም በእሳት ፊት ሲቀልጥ እንደሚቀልጥ እህሉን ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነበር። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። ዛሬም ክርስቲያኖች አትርሱ፣ እናንተን ነው እንጂ ሌላውን ነገር እግዚአብሔር መጀመሪያ አይፈልግም። ከናንተ በኋላ ነው ሌላው ነገር የሚመጣው፣ ከኛ በኋላ